ሰላም ሰላም ጋይስ እንዴት ናችሁ? አንዳንድ ትምህርት ቤት ላይ የተደረገ ያልተገባ ተግባር አለ። እስቲ እቼታችን የምትለውን ሰምተን እንመለስ። በልጆቻችን ቀላል ነገር እረፉ። የመንግስት ትምህርት ቤት አስተማሪዎች ልጆቹን ጠዋት እየመታችሁ የምታስገቡ አስተማሪዎች አላችሁ። ጠዋት ብድግ ብለን እኛ እዚህ ታክሲ ተጋፍተን ምናምን ጠዋት ታክሲ በጣም ያስቸግራል፣ ክራውድድ ነው። ግን እንደምንም ብለን እስከ 2 ሰዓት ከሩብ እስከ 2 ሰዓት ከ10 እንደርሳለን። እሱንም አናመልጥም። ከሱም ራሱ ጠዋት 2 ሰዓት አናቱ ላይ ሲሆን ጎማ ይዞ በር ላይ የሚቆም አስተማሪ አለ። ገና ከሩብ ስታየው እንዴት እንደምትሆን ልጅቷ እንዴት እንደምትሆን ከዛ እኔ ያለሁልሽ እኔ አትምታት እኔ የምታኝልልሻለሁ ምናምን ብዬ አስገባታለሁ፣ ወስዳታለሁ። ከዛ ግን አታመልጥም፣ ትመታለች። ሁሌ ነው የምትመታው። ለምዶ የምትመቷቸው? ትላንትና ምን አለችኝ መሰላችሁ? ጠዋት 12 ሰዓት ተነስቼ ነው መሄድ የምፈልገው አለችኝ። ለምን? ገና እኮ ጠዋት ነው፣ በዛ ሰዓት አይከፈትም ስላት እማ ይከፈታል። እኔ እዛ ቆሜ እጠብቃለሁ ባይከፈት እንኳን። ምክንያቱም በጣም መታኝ፣ ዛሬ በጣም መታኝ። እጄን ዋጥን ያረኩት አላለቀስኩም ልጆቹ እንዳይስቁብኝ ብዬ አለችኝ። ግን ምን አይነት ጨካኝ ነው ልጅቷ። ጠዋት ተነሳ 12 ሰዓት ልሂድ እስክትል ድረስ እውነት ልጅ የላችሁም ግን ያንተ ልጅ እኮ ቢመጣ ወይ ያንቺ ልጅ እኮ ብትመጣ እኮ አትገርፏትም እኮ ስመሽ ነው የምታስገበት የሰው ልጅ ስለሆነ መደብደብ። አንድ ነገር ግን ማወቅ ያለባችሁ ምን እንደሆነ ታውቃላችሁ? ማንም ሰው እንኳን የሰው ልጅ አይደለም የራሱንም ልጅ መቅጣት እኮ አይችልም፣ መምታት እኮ አይችልም። እውነት ዱላ እኮ ድሮ ቀረ እኮ። እናንተም እኮ ደነዝ ሆናችሁ እኮ የቀራችሁት እኮ በዱላ የተደበደባችሁ ስላደጋችሁ ነው። ታውቃላችኋ? ይሄን እንድታውቁ ግን ለምንድነው የምትመቷቸው? እኛ እንደዚህ እያሉን እየነገሩ እኛ ምን አይነት ቀን ነው የምናሳልፈው? በቃ መታ ልጄ አይኗን እስከማያት ነው የምቸኩለው እንደዛ ብላ ከነገረችኝ በኋላ ለምንድነው የምትመቷቸው? አትምቷቸው ባካችሁ። ትምህርት ቤት ሁለተኛ ቤታችን አይደል እንደ የሚባለው? ለምንድነው የምትመቷቸው? አይምቷቸው ባካችሁ። እውነት ግን አንዳንድ አስተማሪዎች ግን ከቤተሰብ ጋር ችግር አለባችሁ። የምር ብዙ ጊዜ እሰማለሁ ተማሪዎች ሚስ መታችኝ በር ላይ ዱላ ይዘህ በስነ ስርዓት አረፈዱ ብለህ የመምታ በጠዋት ተነስተህ ለምሮ ሰላማዊ ቁርስ በልተህ በሰላማው ላይ ደህና ነገር አስባችሁ ማትወጡት በር ላይ ጠብቅ አረፋች ተማሪ። አንተ እኮ አስተማሪ አይደለህ፣ አንቺ አስተማሪ አይደለሽ። ደህና አስተማሪዎች እንዳሉ ሁሉ መጥፎ አስተማሪዎች ደግሞ አላችሁ፣ በዱላ ብቻ የምታምኑ። ውይ ለልጅ አዘንኩኝ እውነት። ይሄን ወይ ልጅን አትመታውም ወይ ልጅህን በቃ ምርር አድርገዋል። የምር እረፉ። እውነት እረፉ። ልጆቻችን ማንም አይለቃችሁም፣ እረፉ። እውነት ህግ አክብረው ነው እንጂ ማንም የግልም ትምህርት ቤት የምትማሩ የመንግስት በተለይ ደግሞ የመንግስት ላይ ያላችሁ አልተቻላችሁም። እናንተ ስልጣን ብታገኙ እንዴት ነው የምትሆኑት? አረ ተረጋጉ፣ እውነት ተረጋጉ። እንደዚህ አይደለም እኮ እንዴ፣ እረፉ እንጂ። እቺ ልጅ ተማራ አልሄድም 12 ሰዓት ካሄድኩ የምትል እቺ እናት እንዴት የሆነች እንደሆነ አይታችኋል። ግን እረፉ፣ እውነት እረፉ።